ምን ታረጋለህ? አብርሽ እኔ ይሄንን አላውቅም። ይሄ ለተቀመጪ ምንድን ነው ይሄ? አንተ ምን ትሰራለህ እዚህ? አሁን በተረበሽኳችሁ ቀጥሉ። ረበሽ ነው ተቀመጪ። እኔ በመሀል ገብቼ እየበጠበጥኩ ያለሁት አይደለም። ማርያምን አይደለም። ቁጭ በል። የጀመራችሁትን ጨርሱ። ሲቀጥል ምንም አይመለከትሽም። አንቺ እረፊ። በጣም ልረዳሽ ሞክሬ ነበረ። አንቺ ግን ምን አደረግሽ? በድብቅ ፍቅረኛ ከምለው ሰው ጋር ያገኘሽ አይደለ? እንደዛ አይደለም። ንገራት። አጠገቤና ንገራት። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አውቃለሁ ሰሞኑን ጠፍቼባችሁ የኔ ጉዳይ በጣም አሳስቧችሁ ነበር እና ያው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የለቅሶ ቪዲዮ አይደለም፣ የሀዘን አይደለም፣ የስብራት አይደለም። በቃ ደስ በሚል ነገር ነው የመጣሁላችሁ። እሱ ምንድን ነው ለሁለት ነገሮች ለሁለት ሰዎች ያው አንደኛው በአንድ ሰው ባይወከልም ብቻ ለሁለት ነገሮች ምስጋና ላቀርብ ነው የመጣው ዛሬ። ያው የምስጋና ቪዲዮ ነው፣ ምክንያቱም ከነበርኩበት እንደዛ ከተሰበርኩበት ምን ካልኩበት ስሜት ወጥቼ እንደዚህ ጤነኛ ሆኜ ደህና ሆኜ እንድመጣ አድርጋችሁኛል እና የመጀመሪያዎቹ ተመስጋኞች እናንተ ናችሁ። እውነት ነው የምላችሁ። እኔ በፍጹም የዚህን ያክል ከጎኔ ትሆናላችሁ ብዬ አላሰብኩም ነበር። ለዛ ነበር የዛን ጊዜ የመጀመሪያ ቀን አብርሃም በቃ ካሜራ ይዞ ሲመጣ በጣም የፈራሁት የነበረው እንደዚያ ያደረገኝ እንጂ እንደዚህ እንደምትደግፉኝ ከጎኔ እንደምትቆሙ ባቅ ኖሮ ይህን ያክል ጊዜ ራሱ ባልተደበቅኩኝ ነበር። የምሬ ነው። ግን ያው ደግሞ እኔም ለመዳን ብዬ እናንተን ማሳዘን አልፈልግም። ብቻ ሁሉም ይሆናል ያለው ነው የሚሆነው። አልረፈደም። ትንሽ ወራቶች ናቸው። እድሜ ለእናንተና ለአንድ ሰው ወደ ራሴ ተመልሻለሁ። ያው ደስተኛው እየሳኩ እየተጫወትኩኝ ነው እና ሰሞኑን ብዙ ነገሮች ስትሉ ስላየሁኝ ደህና እንደሆንኩ እንድታዩ፣ ደስተኛ እንደሆንኩ ወደ ራሴ እንደተመለስኩ እንድታውቁልኝ ለእናንተ ምስጋና ለማቅረብ ሌላም ሰው አለኝ። እሱም በኋላ ታዩታላችሁ። እሱንም ቴንኪው ለማለት አሁን ራሱ ከመጣሁ በኋላ ትንሽ ነገር አበላሽቻለሁ ታውቃላችሁ እና እሱንም ይቅርታ ለማለት ለማስተካከል በቃ ሁሉንም ወደ መስመሩ ለመመለስ እኔም ስለተመለስኩኝ ማለት ነው እና ከምንም በላይ የእናንተን ነገር እንዴት ማድረግ ውለታችሁን እራሱ ልከፍለው አልችልም። በቃ በምንም ብቻ እወዳችኋለሁ፣ አከብራችኋለሁ ነው ልል የምችለው። ምክንያቱም ፖስት የተደረገው ቪዲዮ ላይ ብቻ አይደለም። በቃ በጣም ብዙ ሰው ደውሎልኛል። በጣም ብዙ ሰው ቴክስት ያደርገልኝ የሚያደርገልኝ አሁን ያለ እናንተ በጣም ቀላል ነገር ሊመስላችሁ ይችላል። ለእኔ ግን በጣም ትልቅ ነገር ነው። በጣም ምክንያቱም ተሰብሬ ነበር፣ ተጎድቼ ነበረ። መቼም ትረዱኛላችሁ ብዬ አስባለሁ። በውጭ ሀገር ያላችሁ እህት ወንድሞቼ ብቸኝነት ምን ያክል ከባድ እንደሆነ አውቃለሁ። እናንተም ቤተሰብን ለመለወጥ እህት ወንድሞቻችሁን ደህና ነገር ላይ ለማድረስ ልጆች ካላችሁ ልጆቻችሁንም ቁም ነገር ለማስጨበጥ ብላችሁ እድሜያችሁን ስንት ነገራችሁ መስዋዕት አድርጋችሁ በሰው ሀገር ያላችሁ ከእናንተ በላይ ብቸኝነት ምን ያክል ይጎዳል የሚለውን ነገር የሚረዳኝ ያለ ሰው አይመስለኝም። በቃ በጣም ነበር ከሱ ካጣሁት ነገር የበለጠ ብቸኝነቱ ራሱ የበለጠ ጎድቶኝ ነበር፣ የበለጠ ማለት ነው እና ይሄ ሁሉ ሰው እናንተም ማለት ነው አለንልሽ፣ በሳቅ ነይ፣ በጥሩ ነገር ነይ፣ እኛ ከጎንሽ ነን ስትሉኝ ነው በቃ እንዲህ ወደ ራሴ ላይ መመለስ ያለ እናንተ እርዳታ በጣም ብዙ ጊዜ ነበር የወሰደብኝ። አላውቅም አሁንም አለን ባትሉኝ ኖሮ ምን ያክል ጊዜ ሊወስድብኝ እንደሚችል አንድ ነገር አውቃለሁ። ከመጀመሪያው ትንሽ እየተሻለኝ እየመጣሁ ነበር ማለት መጀመሪያ ላይ ያው ከተፈጠሩት ነገሮች አንጻር ደህና እየሆንኩኝ ነበረ፣ ሙሉ ለሙሉ ባልድንም ማለት ነው። ግን ደግሞ እንደዚህ በአጭር ጊዜ ወደ ራሴ ልመለስ አልችልም ነበር። እናንተ ድጋፍ፣ እናንተ ፍቅር ከጎኔ ባይኖር ኖሮ እኛ ያለንልሽ ባትሉኝ ኖሮ ማለት ነው። የማያልፍ የሚመስሉ ነገሮች፣ የማያልፍ የሚመስሉ ቀኖች፣ ሁሉም ነገሮች ያልፋሉ። ፈልጌ ነው በቃ ሁሉም ከፈጣሪው ጋር ከሆነ ፈጣሪውን ካመነ ያለበትን ጭንቀት ያለበትን ችግር ለፈጣሪው ከሰጠ የማያልፍ ነገር የለም። የምሬ ነው። እኔ ከደጁ ባልደረቅ ኖሮ አይኑ አውቃለሁ እንደምጎዳ ስላችሁ ትንሽ ጊዜ ነበር ልጎዳ የምችለው። ግን እኔም ንቀት አስመሰለብኝ። በቃ ደጁ ከረገጥኩ ቆየሁኝ እና የእሱም ቅጣት ነው በአንድ በኩል እንደዛ የሚያደርገኝ ብዬ አስባለሁ። ሰው የምንላችሁ ነው በቃ ወደ አምላካችሁ ተመለሱ። ሁላችሁም ወደምታምኑት አለን ወደምትሉት በቃ በሱ ተስፋ አትቁረጡ። በሱ ተስፋ ያልቆረጠ ሁሌም ተስፋ ይኖረዋል፣ ሁሌም ወደሚፈልገው ይደርሳል።
ወደ ነበረበት መመለስ የሚፈልግ ይመለሳል። የተሻለ ነገር ማግኘት እንደው ምንድን ነው የሚባለው ላለው ባለው ላይ ይጨመርለታል፣ ለሌለው ካለው ላይ ይቀነስበታል። እና አመስጋኝ ስንሆን ነው የምንፈልገው ነገር ሊሟላልን የሚችለው። ስለዚህ እሱን ከማማረር እሱን እንደዚህ አረከኝ፣ ረሳኸኝ፣ ይህን ወሰድክብኝ፣ እንትና ነጠቀኝ ምናምን ከማለት ተመስገን። እውነት ለምናገር ብናየው እኮ የተሰጠን ይበዛል ካጣ ነው ማለት ነው። እኔ ይህንን ነገር አይቻለሁ፣ በቃ ምስክር ነኝ። ለዛ ነው በሙሉ ልብ የምናገረው። ስለዚህ ያለንን ነገር እናመስገን ሁላችሁም። በቃ ይሄ መጥፎ ስሜት እየተሰማችሁ ያላችሁ ሰዎች፣ ብቸኝነት ያለባችሁ፣ በቃ ብቸኝነት እየተሰማችሁ ማንም ካጠገባችሁ የሌላችሁ የሚመስላችሁ ሰዎች ፈጣሪ አለ ሁልጊዜ። ሲጀመር ሰውን መደገፍ ለማንም አይጠቅም፣ እኔም አልጠቀመኝም። እና ወደ አምላካችን እንመለስ። ለሱ የምንፈልገውን የሚያስፈልገንን በቃ ለሱ እንስጠው። እንደውም እናቴ የምትላለች እስኪ ህይወትሽን ለሱ ስጭው፣ በቃ ፍላጎትሽን ሁሉ ነገሮች ጸሎት ልመጂ፣ ከዛ ሁሉ ነገር ይስተካከላል ትለኛለች። እና እውነቷን ነው። በጣም ጸሎተኛነት ያለችኝ እና በቃ እንደዛ እናድርግ። ወደ ራሳችን እንመለሳለን፣ ወደ ፈጣሪያችን። የምንፈልገው ይሳካል፣ እንረጋጋለን፣ ደስተኛ እንሆናለን። ከፈጣሪ ጋር ስንሆን ምንም የምናጣው ነገር የለም። ያው እኔም ከእግዚአብሔር ጋር ሆኜ እግዚአብሔር ይመስገን ወደ ራሴ ተመልሻለሁ። ያው ደስተኛ እየሆንኩ ነው። ከዚህ በኋላ ደግሞ የበለጠ ደስተኛ ሆናለሁ። በዚሁ አጋጣሚ ደግሞ ቤተሰቦችን ይቅርታ መጠየቅ እፈልጋለሁ። በጣም አስከፍቻቸዋለሁ። በጣም ማለት ነው። እረፊ ብለውኛል እና እረፊ ብለውኝ ባለመስማቴ፣ ይቅርብሽ ብለውኝ ባለመስማቴ ብዙ ነገር ደርሶብኛል እና ተምሬበታለሁ። በቃ በአንድ በኩል ተምሬበታለሁ እና የነገራችሁኝን ብሰማ ኖሮ እንደዚህ ባልኩ እና ይቅርታ አድርጉልኝ። በቃ ስለ ሁሉም ነገር ስላስቀየምኳችሁ፣ ስትነግሩ ስላልሰማኋችሁ፣ ተመለስ ስትሉኝ እሺ ብያችሁ ስላልተመለስኩ በጣም ይቅርታ አድርጉልኝ። በአንድ በኩል ደግሞ አጠንክሮኛል። በቃ ያኔ የነበረችው ልዩ እና አሁን የነበረችው ልዩ አንድ አይደለም። በቃ አስተምሮኛል። ጥሩ ጎን እሱ ነው። ግን ምክራችሁን ባለመስማቴ በጣም ብዙ ነገር ደርሶብኛል እና አምኛለሁ እንዳጠፋው። በቃ ጥፋተኛ ነኝ። ያኔ በቃ ያልኩት ይሆናል የፈለኩት ይሳካል ብዬ አስቤ ስለነበረ ነበር እናንተን ያልሰማሁት እና በጣም ይቅርታ አድርጉልኝ። እናቴ፣ አባቴ፣ እህቴ በቃ ሁላችሁም አዝናችሁብኛል እና ይቅርታ አድርጉልኝ። አሁን ወደ ራሴ ተመልሼ የድሮዋ ልጃችሁ ለእህቴም የድሮዋ እህትሽ እሆናለሁ። ወደ ራሴ እመለሳለሁ። እግዚአብሔር ይመስገን አሁን ደህና ነኝ እና ወደ የምትፈልጉትን አይነት ልጅ እሆናለሁ። ግን ላጠፋሁት ላስቀየምኳችሁ ነገር በጣም ይቅርታ አድርጉልኝ እና ደግሞ እወዳችኋለሁ። ሌላ ደግሞ ያው ለአንደኛው እንግዳችን ትንሽ ነገር አዘጋጅቻለሁ። ቴንኪው ለማለት አንድም ሰው እንዳይቀር ገብዣ ለቤቴ ሌላ አዲስ ምዕራፍ ልይዝ ነው ሕይወቴ። ይሄ ውድሜ ለሷ በፍቅሩ አምሮብኔ አለመወድ ደረሰኝ ናኔ ላይ ነው ባይኔ። አንድም ሰው እንዳይቀር ገብዣ ለቤቴ። ባይዘወይ ቡና ማፍላት ላይ ራሱ በጣም ጎበዝ ነኝ። በጣም አባቴ ራሱ ቡናኝ በጣም የሚወድልኝ እና በቀን 10 ጊዜ ቢያስፈልገኝ ደስታው ነው። በቃ ደስታው ማለት ነው። የሆነ ምንድን ነበር የሚባለው የዶሮ አይን የሆነ ቡና ነው ማፈራው እና ትንሽ ቡና ቁርስ ነገር ምናምን አዘጋጅቻለሁኝ። ቆንጆ ቡና ምሳ ከበላን በኋላ አፍልቼ እንጠጣለን። ያው ለእናንተ ባላጠጣችሁ አይል አንድ ቀን እና ያው ባለሙያ ነኝ ብዬ ለመጎረር ፈልጌ ምናምን አይደለም። እሺ ያው እውነታው ነው ስለምችል። እሱን ደግሞ ከማን ወሰድኩት? ከእናቴ። ሰው በቃ ሰው ይሄን ይመስላል። ቡናውን ይምጣና እናፈላለዋለን፣ ቆላለዋለን፣ እንጠብቃ። ደውዬለታለሁ ደርሻለሁ፣ የደርስኩ ምናምን ነገር ብሎኛል። እሱ ትንሽ ቢቆይ ነው ይደርሳል። እዚህ አብረን እንጠብቀው። እስከዛ አብራችሁ ቆዩ። ትንሽ ነገር ነው ያዘጋጀሁት፣ አይታችሁታል። ይሄ ትልቅ ነገር አይደለም፣ ግን ብቻ ቤቴ ገብቶ አያውቅም እና ቤቴን አላየውም ይመስለኛል። ቪዲዮ ላይ ነው ያየውና እስኪ ዛሬ በደንብ ይግባና ያው ሙያዬን እንኳን ያውቀዋል። ሙያዬን አያውቅም እያልኳቸው አይደለም፣ ግን ያው ለምስጋና ያክል ነው። መቼም ሰው ቤት ተሄዱ ምንም ነገር ሳይበላ አይወጣም አይደል? ለዛ ብዬ ነው ያዘጋጀሁት። ቡናዋን ብቻትና እዚህ ጋር ቁጭ ብዬ ማፈላለት። እንግዲህ ጥሩ ቀን እንደሚሆን ተስፋ አደርጋለሁ። ምንም ነገር እንዲፈጠር አልፈልግም። ደስ የሚል ቀን ነው ዛሬ ማለት ደስ ብሎኛል። በቃ እንደዚህ ከሆንኩ በጣም ቆይቼ ነበርና ደስ የሚል ስሜት አለው በእውነቱ ማለት ነው። እና አብራችሁን ቆዩ፣ ተከታተሉ።
ቪዲዮ ፀሐይ አትግዝቃ ጠልቃለች ስፍራ ለተረቃ ለቃለች ከመድን ከዛፎ ቀኑ መሽቷል የምጠብቀው ልጅ ግን ቀርቷል በጊዜ መምጣቱን ለምጄው ስቀር ይጨንቀኛል ወዳጄ በደህና ሆኖ የጠፋው ወይስ ነገር ሰምቶ የሚያስከፋው የጭንቀቴ የብሶቴ ልጁ የታል መድኃኒቴ ደረሰ መሰለኝ። ዌልካም ብለናል። ምንድን ነው ደረስኩ ካልከኝ እራሱ እኮ ቆየ። አዎ አስጠበቀኝ እኮ። ይሄ ሁሉ ምንድን ነው ያዘጋጀሽ? እኔ እኮ ዋላ አይደል አልገባኝም። እንደዚህ ሆነሽ ቤትሽ ያምራል በጣም በጣም ደስ የሚል ቤት ነው ያለሽ። አሪፍ ትላለህ ወይስ አንዴ እንደዚህ ተዘጋጅቶ እያየሁ አርፌ መቀመጥ አልችልም። ሆነን ለመናገር ምሳ ልጋብዝም ስለተባልኩ ደግሞ ምሳም አልበላሁም። ቤተሰብ መብላት መቅመስ እፈልጋለሁ። እጅሽ ናፍቆኛል። ለቅመሳ ሆነን ለመናገር ከዚህ በፊት ግን ማለት ነው ሁላችሁም መናገር የምፈልገው ነገር አለ። እኔ አንቺ እዚህ ጋር ቁጭ በቃ እኔ የምፈልገው እንዲሁም የምፈልገው የነበረው ይሄንን በቃ የድሮ ልዩ ተመልሳ እንደዚህ አምሮብሽ ደስተኛ ሆነሽ በቃ ነገሮች እንደተስተካከሉልሽ አስባለሁ። በቃ ካንቺ ማስበው ፈልገው ይሄንን ለምሳ ምናምን ብለሽ ስትጠሪኝ ሆነ ለመናገር ለምሳሌ መሰለኝ የሆነ ነገር ፈልገሽ ወይ የሆነ በቃ አይደለ የሚያወራሽ ሰው የሚያናግርሽ ሰው ፈልገሽ ነበር የጠበቅኩት እንጂ እንደዚህ አማራ አቀራረብ እንደዚህ ከአማራ ተግለጉ ነገር ይጠብቀኛል ብዬ አላሰብኩኝ ነበር። እና እንደዚህ ስቀሽ አምሮብሽ ስላየሁሽ በጣም ደስ ብሎኛል። እኔ ደስ ብሎኛል። ይሄን ነበር የምፈልገው። በጣም ነው የማመሰግነው ከምልሽ በላይ። አዎ ያረክልኝ ነገር ሰርቷል። ምንም ያረኩልሽ ነገር የለም። በቃ እንደዚህ እንድትሆኚልኝ ብቻ ነበር የምፈልገው። ቤተሰብን ደስተኛ እንደምትሆኑ ዛሬ አልጠራጠርም። እንደዚህ ሆና ስላያችኋት ይሄ እናንተ መገዛ ነው። ለመናገር ምን ያክል ስታበረታቷት ከጎኗ ስትቆሙ እንደነበር አይቻለሁ። በቃ እገዛችሁ ከምንም በላይ ነው። በቃ እናንተ ልትገምቱት ከምትችሉት በላይ ነው። የእናንተ ድጋፍ አለውልሽ ማለት በጣም ትልቅ ቃል ነው። ለሰው ልጅ አለውልህ እኔ አለው በቃ አትጨነቅ ማለት ሰው እንዳለን ማሰብ ብቻ በጣም ትልቅ ነገር ነው። ምክንያቱም የዓለም የሩጫ ዓለም ነውና ማንም ለማንም አይቆምም። ማንም ወድቆ ማንም አይዞህ ብሎ የሚያነሳው ሰው የለም። በዚህ ሰዓት ተሰብራ ተወድቃ ያለችን አንድን ሴት እኛ ያለንልሽ ከዚህ በኋላ ማለት እንደዛ ብሎ የሚል ሰው መገኘቱ በራሱ በጣም ደስ የሚል ነገር ነው። ቤተሰብና እናንተንም እግዚአብሔር ያክብርልኝ። እኔም ስላወቋችሁ እናንተንም በጣም ደስተኛ ነኝ። አላብዛባችሁ። እኔ ምርቦኛል። ወደ ምስል ሄድ አንዳንዴ ደርሶ መካሪ ሁላ ያደርገኛል። አይ ልክ ነው እኮ ያልከው ነገር አመሰግናለሁ በጣም ሁሉ በእጅ ስላስተናግድ በጣም አመሰግናለሁ። ቤተሰብ ዛሬ ጥያችሁ ልበላ ነው። በጣም እያዘንኩ የተሰማኝ በቃ ይሄን ነው የምበለው። በጣም አመሰግናለሁ። ጠላ ሰጠሞች ወይ ጠጅ አልጣልሽም የለም? አይ እኔው ሞቅ አድርገው ሁሉ እሺ ነው አብረን ነው የምንበላው። እኔ ብቻዬን አልበላም፣ የምሬን ነው። ነይ እኔ ቡናም አንድ ሲኒ ብቻ ጠጥቼ ነው የምወጣው። አንቺ ለማግኘት ብቻ ነው የምወጣው እንጂ ቸኩላለሁ። የምሬን ነው። ነይ ቁጭ
نعرف يمرين አብረን ነው ነግቶ ይበቃ ጾም ሰዓት ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? ምን ከዚህ በፊትም ተናግሬ ሊሆን ይችላል። ቫራይቲ የሆነ ቡድ ነው ያለው። በቃ ደስ የሚል ሲያዩት ራሱ የሚያጠግብ አይነት ምግብ ማለት ነው። እና ቪዲዮ ሳይው ራሱ የሆነ ያስጎመጃል። የሚያስጎመጃ አይነት ምግብ እንጂ ደግሞ እንደዚህ ምን ይችላል? ወደ ራስ ተመልሰሽ በጣም ደስ የሚል እሺ አንተ አይመስልም ደግሞ ለምሰገነ በመከር ቁጥር ምን አደረኩልሽ እናትለኛለህ። ግን ትልቅ ነገር ነው ያደረክልኝ፣ በጣም ትልቅ ነገር እና ለፍተር እንደልከው በጣም ምን ስትይ ነው የመጣልሽ? ግን አሳቡ ራሱ እና ያው ለተደረገልን ነገር ማመስገን አለብን። ያው ደግሞ ሲመሰገን ደግሞ ምግብ ግዴታ ነው፣ ቡና የሚገዛው በዛ ላይ ደግሞ አይ ነው ትንሽ ነገር እንዳጠፋው ማለት ፈልጌው አይ በቃ እሱ ነሽ። በቃ ምንም ነገር የለም። አሁን ሁሉም ነገር አልፈነዋል። ሁሉም ነገር መስመር እያያዘ ነው። ምን ጋር ያለው ነገር መስመር ይዞልኛል። አንቺም ጋር ያለው በተመሳሳይ መስመር ይዞልሻል። አውቃለሁ ደስ እንደሚልሽ። ሁሉም አለ በጣም የሚጣፍጠው የምሬ ነው። አትጨምሪ በቃ በቃ የምሬ ነው። በቃ ያልበላ ምን ይከስበል። በጣም ነው የሚጣፍጠው። እየበላሁ በቃ የምሬ ነው። የሙያሽ ሌሎችም ራሱ መቅመስ አለባቸው። የሆነች ትንሽ የሽሮ ቤት ነገር መክፈት ይኖርብሻል። ምን ታረጋለህ አብርሽ? እኔ ይሄንን አላምንም። ይዊ ለምን ተቀመጪ? ምንድን ነው ይሄ? አንተ ምን ትሰራለህ እዚህ? ምን እየጠየቅኩ ነው። ምን ትሰራለህ እዚህ? አብስራ ምንድን ነው? አልገባኝም። እኔ እንዴት ነው የመጣሽው አንቺ እዚህ? እኔማ እሷን ላናግራት ነው የመጣሁት። ስለምን ታናግራት? ይሄ ድራማ ነው? ስለተፈጠረ ነገር ድራማ የሚባል ነገር የለም። አይደለም። እሷ እንዴት ነው እዚህ የምትመጣው? እኔ ምን አውቃለሁኝ እንዴ? አንተ ይዛት ይምጣ። ጭራሽ ምሳሌ ይጋብዙሽ ነው። የተነጋግራችሁ እያደረጋችሁ ነው። ይሄን ነገር እኔ እናንተ ጠይቃችሁ እንጂ እኔ ላይ ነው ድራማ የምትሰሩት? የምን ድራማ ነው ይሄ? የምርሽ ነው? መጣሽ ነበር ተቀመጪ። በቃ ግን እንዴት እንደመጣሽ ገርሞኝ ነው። እንዴት ስለመጣ ምንድን ነው ስለተፈጠረው ነገር አሁን አስረዳኝ። ምን ማለት ነው? ይሄ በቃ ኖርማል ይሄ አይደለም። አንቺ መልሽልኝ። ምግብ አብልተሽ እየሸጥሽኝ ነው? ኧረ ማምላክን አይደለም። ምን ሆነ ነው? እኔና በላ ምሳ ብለሽ እሷን እያመጣሻት እና ቤቱን ራሱ ይታቋል። እንዴት ነው ይዟት የሚመጣው? አንቺ ነገር በቃኝ፣ ማርያምን በቃኝ። አሁን እዚህ ጋር ምንም አትጨቃጨቁ። ያብስራው ደበደብኩትም መተውትም ምንም ሊሰማኝ አልቻለም። ግን እኔ ባንቺ በጣም እያፈርኩ ነው። በጣም እያፈርኩ ነው። እኔ እኮ ለአንተም እኮ ልትኮራብኝ ነው የሚገባው። ኮሮ ያን ሁሉ ልፋቴን ገደል እየከተትሽው እኮ ምን አደረኩ? እኔ እኮ ከእሱ ጋር ምንም ነገር አለ። ፕሊዝ በቃ እንዴ ዝም በሉ። ይሄን ያክል የሚያስቆጣሽ ነገር የለም፣ ምንም ነገር የለም። በቃ ቴንኪው ለማለት ብቻ ነው። ሲቀጥል ምንም አይመለከትሽም። አንቺ እረፊ። ይሄ ተረጋጊ። ጋቢር ምንም ነገር የለም ነው ገብቶሻል አይደል? ዛሬ እምነቴን ነው ማለት ነው ቅንነቴን ነው ያጠፋሽው። አንቺ በዚህ ልክ ስላዘንኩልሽ ነው። ትንሽ ስብዕና የሚባል ነገር የለሽም። ቆይ አንተ እስከዛ ሁሉ ንግግር በኋላ ቆይ አንተ ምን ለማድረግ እየሞከርኩ ነው? ያብስራ የማትፈልገኝ ከሆነ በግልጽ ንገረኝ። እኔ ከህይወታችሁ እወጣላችኋለሁ። ኧረ ማርያም እንደዚህ የሚባል ነገር የለም። ለምን ሌላ ነገር ምን ይሰራል? ልዩ እዚህ ጋር ምን ይሰራል? በቃ መሰከረልኝ ለማለት ብቻ እኮ ነው። ምሳ እኮ ነው የጋበዝኩት። ምን ነገር ነው ምሳ? እኔ ጭራሽ አንቺ እኔ ላይ እንደዚህ ሴራ ታሴራለሽ ብዬ አስቤ አላውቅም። ገብቶሻል? ማርያም ምንም እኔ ላይ እንደዚህ ታደርጊያለሽ ብዬ ነገር አላደረኩም። ማርያም ምንም ነገር አላደረኩም። እኔ አንቺን ለማገዝ አንቺን እንትን ለማለት እየሞከርኩ አንቺ እኔን ነገር ለመስጠት ነገሮችን ወደ ሰው ለመጠምዘዝ አትሞክር። ምን ትሰራለህ ነው? እዚህ ጋር ተነጋግረናል አይደል? አንቺ እንዴት መጣሽ እዚህ? ገብቶሻል? እኔ ናንተ ቤት አንቺ እዚህ የምትመጪ ከሆነ ይሄ የሆነ ነገር ያደርጉ ነው ይዞብን የመጡት። እኔ ናንተ ብዬ ነው የተጠራሁት። ማለት ነው። እኔ በቃ ሳላናግራት ነው። በቃ ጀስት ከኔ ጋር ያለው ነገር አስተካክለሃል። አንቺ እሷን ልታናግራት የምትመጪው ምን ጉዳይ አለሽ? ከእሷ ጋር ነግሬሻለሁ አይደል? ከእሷ ጋር ችግር እንደፈታው
አንቺ እዚህ ምን ትሰራለሽ? ባልተፈጠረ ነገር ላይ ማለት ነው ጊዜያችን አናባክን። ያብስራ ኖ አይደለም እየጠየቅኩ አንተ ምን ትሰራለህ ሲጀመር? እሺ ዊኒ ላስረዳሽ። ምንም ነገር የለም ማርያም፣ ምንም ነገር የለም። ምሳ ብቻ ነው በቃ። ምንም ነገር የለም። ምንም ነገር የለም። ተፋት ነው ለምን ይዛት ይመጣው? ሞራል የለሽም። ምን እንደዛ ታረጋለህ? በላይ ላይ ድራማ እየተሰራ ዝም በይ አንቺ። ለምን እዛ መጣ? ንገረኝ ንገረኝ። እስኪ ህይወቴን ለማስተካከል እየሞከርኩ አይደል እንዴ? ለምን ታስመስያለሽ? ተነጋግራችሁ ላደረጋችሁት ነገር እሱን ለምን ብትችይበት? እሱ ታፋንጫሽ ከያንቺ ጀሊኩ ነገር የለም። ኧረ ማርያም አርግ ያልሽውን ነገር እንደሚያደርግ ማቆ አይቼዋለሁ ደጋግሜ። ኧረ ማርያም ምንም አርግብኝ። በቃ ምንም ስለትችይበት አይገባም። አርግሽ ማታውቂውን ነገር ለኔ አርግሽ እሷን አስከተለሽ ይዘሻት እዚህ የምትመጪው እኔና እሷን ለማለየት ካልሆነ በስተቀር ለምንም አይደለም። ምንም ነገር አላደረኩም። ያው ምንድነው ጥፋትን ሰው ላይ ለማላከክ የምትሞክረው? ያልገባሽ ነገር አለ። ቆይ ከዛ ሁሉ ንግግር በኋላ ከዛ ሁሉ ያ ሁሉ ነገር ምን አስፈለገ? ስራ ይሄ ሁሉ ማስመሰል ምን አስፈለገ? የማትፈልገኝ ከሆነ በግልጽ ንገረኝ። እኔ ልረብሻችሁ አልፈልግም። ያቡ ለምንድን ነው ህይወቴን ሲቃ ውስጥ የምትከተው? ቆይ ያቡ ለምዶ ግራ የምታጋባኝ? ሁሉም ነገር ስትነገረኝ እኮ አምኜክ ነበር አይደለ? በቃ ተቀብዬህ ነበር። በቃ ነገሮችን በቃ ድጋሚ ለማስቀጠል በጣም ብዙ ተስፋዎች ነበሩ። እንዳልሆኑ የኔ አመለካከት በቃ ጥሩ እንዳልሆነ አንተም እውነትም እሷን ሰፖርት እንደምታረጋት እንጂ ሌላ ነገር እንደሌለ በቃ አስቤ ራሴን አሳምኜው ነበር እኮ ያቡ። ቆይ ነው አላሳዝነው? ቆይ ለምንድን ነው እንደዚህ የምትቀጣኝ? እሺ እኔ ቆይ ምን ላድርግሽ? ቆይ የግድ ተጎድቼ ምናምን በቃ እንድታዝንልኝ እኔ የሆነ ነገር መሆን አለብኝ? ሲጀመር እንኳን ባይኔ ያየሁት ዛሬ ገብቷል አይደል? ሁሉም ነገር ተስፋ ቢስ እንደሆነ ያደረከኝ ተስፋዎቼ ናቸው የጠፉት። ያቡ ቆይ እኔ አላሳዝንም? ቆይ እሺ እኔ ቆይ ምን ላድርግ? ያቡ ለምንድን ነው ቆይ አንተ እንድትረዳኝ ምን መሆን ያለብኝ ከዚህ በላይ? አምኜ ነበር እኮ ነገሮችን አስተካክላለሁ ስትለኝ ሙሉ እምነቴን ሰጥቼ ነበር እኮ። በቃ ሁሉን ነገር ጥፋቴን ወደ ራሴ አዙሬ ጀስት ሁሉን ነገር ለመቀበልና አንተን ለመስማት ዝግጁ ነበርኩ። ግን አንተ ምን አደረግ? እውነት ዛሬ ክብር ቢኖርህ ኖሮ እሺ ሌላ ነገር አይኖርሽ። ክብር ቢኖርህ እንደምታገኛት ትነግረኝ ነበር። ይሄ ሁሉ መደባበቅ ነገር ምን አስፈለገ? ተደባብቆ እንደዚህ መገናኘቱ ምን አስፈለገ? እያናገርኩ ነው። ለኔ ምንም ክብር የለህም? ንገረኝ በቃ። እኔ ስሜትም ከሌለ ንገረኝ። ምንም ያደረኩት ነገር የለም። ለዛ ነው ቀድማ የነገርከኝ አይደል? እሺ አለመናገር ጥፋት ነው። ለጣጣፈየው ለዛ ነው በቃ አለመናገር እሺ አንድ ጥፋት ነው። ግን እኔ ሁሉ ነገር አላወቅኩም። አንቺ ሆኖ ብለው ነው ይዞሽ የመጡት። አንቺ ምን እንድትፈልገው ነው ይዞሽ የመጡት? እኔ እንደምን ጠብቀን ከዚህ በኋላ እኔ በቃ እኔ ምን አደረኩ? ምንም ያደረኩት ነገር የለም። ለምን የምችለው እንዴ? አቡ ስገባ ምን እያደረክ ነው ያየሁት? ሲቀጥል ተደባብቆ እንደዚህ ማድረግ ማለት ነው። ቆይ እኔ ፍቅረኛው ነኝ አይደለ? አውቃለሁ እኮ እሱ እያሳለፈ ያለውን ነገር እኔ ማወቅ የለብኝም? እኔ እንዳልነገርሽ በምላቀሻለሁ። ሲጀምር ይሄን እናስብ አይደለም ማርያም፣ ምንም በቃ መሰግናለሁ። የሆነ ብሽ ብለሽ ያደረግሽው ነገር ነው፣ ችግር የለውም። ያው ስራ ይልክ ማለኝ ምንም ነገር ሲጀምር አንተ ስራ ነው አይደለ? ሞራል ይልሽ ምን እንደዛ ወይ ሰላም ሞራል ለምታወራ ነገር እስኪ እኔ በቃ ይልኝ ማርያም በቃኝ። ሲቀጥል እሱ ምንም ያጠፋው ነገር የለም። በቃ እግዚአብሔር እውነቱን እንዳይ ስለፈቀደ ብቻ ነው። እኔ ስለምንድን ነው የምጎዳው? ቢያንስ ብትነግረኝ ምን አለበት? ይቻል ልመጣ ነው አትለኝም? ንገረኝ እስኪ ለምንድን ነው አንተ ምን ንገረኝ። ልፋቴን ሁሉ ገደል ነው የከተትሽው። ያ ልፋት ነው እንዴ? ልፋቴንማ እኮ ልካሳይቼ እኮ ላጎራ ነው። ቢያንስ ይልኩት በሁለት እግሬ ወደ ራሴ እየተመለስኩኝ እኮ ነው። ከተትሽው እንጂ ያን ሁሉ ልፋቴ ምንድን ነው ልትደረገልኝ ነገር ማመስገን ነው ገደል የከተትኩት? ጭራሽ ምን እያለኝ ነው? እየሰማህ ነው አይደል? ማን ያብስራ ነው ያደረገልሽ ያን ሁሉ ነገር? አብሮሽ ከጎንሽ የነበረ ያብስራ ነው ብቻሽን ትሆኚ? ያልገባኛል እኮ ምንድን ነው ሀሳብሽ? እንደገና ለመሰበር ነው እቅድሽ? አልገባኝም። እነሱ ስሜት እንደማልፈልገው ታውቃለህ አብርሽ። አሁን አንተ እኮ ነው በጣም ያ ስሜት መልሶ እንዲሰማኝ እያደረክ እኮ ነው። አሁን እኔ ልዩ ምንም መናገር አልፈልግም። በቃ ደግሞኛል እና ማለት ነው ከዚህ በኋላ ደግሞ ስትሰበሪ አብሮሽ ካጠገብሽ እንደሚሆን እኔ አላውቅም። እኔ በቃኝ። ይሄ የማይታመን ባለጌ ሰው አምነሽ ከሆነ እኔ አያገባኝም። እኔ በቃኝ። እሺ ልዩ ቻው። ላስተካክል በሞከርኩ ቁጥር ለምንድን ነው መስቀልቅሉ የሚወጣው? ቆይ አዳምጪኝ። በጣም ይቅርታ። ሲቀጥል ከልነግርሽ ይገባል። አዳምጪኝ። እኔ ልነግርሽ ይገባል።
እንደዚህ ሲሆኑ አትመኛቸው። ይሄ ሆነ ብለው እኔ ላይ ያደረጉት ነገር ነው። እኔ ስጠራኝ ላመሰግን እፈልጋለሁ። ምሳሌ ጋብዝ ምናምን ብላ ስጠራኝ አምኛት ነው የመጣው። ነገርኩህ። አንቺን ተከትሎ ይዞሽ እንዲመጣ ተደረገ። እኔ ባንተ ነገር ቦታ የለኝም። ስለምታረገው ነገር እኔ ምንም የማውቀው ነገር የለም። እኔ ለምን አታዳምጪኝም? እኔ ስሚኝ በቃ እኔ ስሚኝ ያለቅሽም ስሚኝ ምንም ባላጠፋሁት ነገር ለምን አታዳምጪኝም? አሁን በተረበሽኳችሁ ቀጥሉ። ረበሽ ነው ተቀመጥ። እኔ በመሀል ገብቼ እየበጠበጥኩ ያለሁት አይደለም። ማርያምን አይደለም። ቁጭ በል ቁጭ በል። የጀመራችሁትን ጨርሱ። እኔ እወጣላችኋለሁ። ልቀቀኝ። ልቀቀኝ። አብስራ ነገር የለም። አብረሽን እንመጣው። ለምን ትከተለኝ? እዚህ ጋር የጀመርከውን ጨርስ እንጂ ከውሽማ ጋር ያለውን ነገር በስነ ስርዓት ኢንጆይ ያርጉት እንጂ እኔ ነኝ በመሀላችሁ የገባሁት። እኔ እወጣላችኋለሁ። ይሄ እንደሱ የሚባል ነገር የለም። እኔ ለምን አታዳምጪኝም? ምንድነው ማዳምጥ? ከኔ አዳምጪኝ። እኔ ምን ላዳምጥ? ይሄ ሆነ ብለ ያረጉት ነገር ነው። ለምን አትነግራት? ሆነ ብለሽ ያረግሽው ነገር እንደሆነ ንገራት። እኔ ከዚህ በኋላ ነገርልሻለሁ። ነገር አላረኩኝ። ለምን አታምነኝ? እኔ አንቺ እየበደከምኩ እንዴት ታረጊኛለሽ? ህይወቴ እንዲበጠበጥ አልፈልግም። አንቺ ህይወት አስተካክላለሁ ብዬ ንገራት። እኔ እግዚአብሔር ምንም አላረኩም። ምንም አላረኩም አትበይኝ። ይሄ ምንም ልታረጊያት እኔና ብለሽ ጠርተሽ እንደ ይሁዳ ምግብ አብልተሽ እኔን ትክጂኛለሽ? ኧረ እግዚአብሔርን ማርያምን ያንተን ለማመስገን ብቻ ሌላ ነገር የለም። ኧረ ፕሊዝ ድራማ ተሰው ላይ ፕሊዝ በቃ ምንድነው የምትለው? ስራ እንዴ እየታየም አታምን እንዴ? ሂዊ መኑ በማርያም ምንም ነገር የለም። በእናትሽ መጥፎ ይሰማኛል። በጣም አመኘሽ ነበር፣ ተረድቼሽ በጣም ልረዳሽ ሞክሬ ነበረ። አንቺ ግን ምን አደረግሽ? በድብቅ ፍቅረኛ ከምለው ሰው ጋር ያገኘሁሽ አይደለ? ወይ እንደዛ አይደለም። ንገራት፣ ነይ ንገራት፣ ተጋበይና ንገራት። አንተ ደግሞ ማርያምን ምንም ነገር አላረኩም። እግዚአብሔር ምንም አላረኩም። እኔ በጣም አልፈልግም። ንገራት። እኔ እንድታለቅሽ እንድታዝኝ ወደ ነበርሽበት እንድትመለሽ አይደለም። በቃ የሆነውን ነገር ንገራት። እኔ ህይወቴ እንዲበተን አልፈልግም፣ እንዲበላሽብኝ አልፈልግም። እኔ ነገርኳት እኮ ነው። እሺ ልቀቀኝ። እኮ ንገራት። ምንም ነገር የለም። ማርያምን ምንም ነገር የለም። እግዚአብሔር ነው እንጂ በቃ ምንም ነገር የለም። በቃ ያገባኝ። ከዚህ በኋላ ግን ወደ ህይወት ዳግመኛ አልመጣም። ያፍስራው ይሁን ያክፉ ነገር አትናገሪ። ተስፋ አድርጊ። ከዚህ በኋላ የምን ነገር የለም። እኔ እና ተብዬ ተጠርቼ አንቺን እንደዛው ነው ያደረጉት። እኔ ሌላ ምንም ያደረኩት ነገር የለም። እኔ ለምን አታምኚው? ለምን አታዳምጪ? ነገር ጋር እንዴት ማቆም ነው የፈለግሽው? ለምን ምክንያት የምትፈልጊው? ጭራሽ አንተ በላይ ሆነ ነው የተናገርክ ነው? አዎ ምን እንደረዳ ነው የምትፈልገው? ቆይ ካየሁት በላይ ምን እንዳደርግ ነው የምትፈልገው? ስላልነገርኩሽ ይቅርታ አልኩሽ። በቃ ይኸውልህ ከእኔ ጋርም ከእሷ ጋር መሆን አትችልም። ይሄን ከዚህ በፊትም የነገርኩህ ነገር ነው። መጨረስ ትችላለህ። እኔ ግን በቃ አትረብሽ ነው። በቃ ከህይወቴ ውጡ። በቃ ይሁን